ሰላም እንዴት አላችሁ? የተወደዳችሁና የተከበራችሁ የቢቫ ስፖርት ቤተሰቦች የዕለተ አርብ ማለዳ ተወዳጅ የስፖርት መረጃ ሰዓታችንን ወደ እናንተ ልናደርስ እነሆ በታላቅ ጉጉትና ደስታ ተገኝተናል። ዛሬ ይዘንላችሁ የመጣነው ሰበር መረጃ የታክቲክ ትንተናና የዝውውር ወሬዎች ልባችሁን በእርግጠኝነት በስፖርታዊ ስሜት ይሞሉታል። ለመሆኑ የዓለም እግር ኳስ ዋንጫ ወርልድ ካፕ ትኩሳት በከፍተኛ ደረጃ በናረበትና መላው ዓለም አይኑን በብሔራዊ ቡድኖች ላይ ባደረገበት በዚህ ወሳኝ ሰዓት የእንግሊዝ ፕሪሚየር ሊግ የ2026ና 27 አዲስ የውድድር ዘመን ሙሉ መርሃ ግብር ትላንት ማምሻውን በይፋ መደረጉን ሰምታችኋል። አዎ ሊጉ ኦገስት 21 አርብ ዕለት በይፋ ሲጀመር የመክፈቻውን ታላቅ ጨዋታ የሚያደርገውና የሁሉም አይኖች ማረፊያ የሚሆነው ሌላ ማንም ሳይሆን የወቅቱ የፕሪሚየር ሊግ ሻምፒዮን አርሴናል ነው። ሻምፒዮኑ አርሴናል የመክፈቻ ጨዋታውን የሻምፒዮንሺፑን አሸናፊ በፍራንክ ላምፓርድ የሚመራውን ኮቬንትሪ ሲቲን በራሱ ሜዳ በኤምሬትስ ስቴዲየም በመቅጠም ይጀምራል። ይህ ጨዋታ ለአሰልጣኝ ሚካኤል አርቴታ የታሪክ ቁስልን የሚቀሰቅስ እና ልዩ ፍልሚያ የሚታይበት ነው። ሻምፒዮኑ አርሴናል የመክፈቻ ጨዋታውን የሻምፒዮንሺፑን አሸናፊ በፍራንክ ላምፓርድ የሚመራውን ኮቬንትሪ ሲቲን በራሱ ሜዳ በኤምሬትስ ስቴዲየም በመቅጠም ይጀምራል። ይህ ጨዋታ ለአሰልጣኝ ሚካኤል አርቴታ የታሪክ ቁስልን የሚቀሰቅስና ልዩ ፍልሚያ የሚታይበት ነው። ሚካኤል አርቴታ ወደ አርሴናል የመጣበት መጀመሪያ አካባቢ የመጀመሪያ ሽንፈቱን ያስተናገደው በቼልሲ እጅ ሲሆን ያኔ የቼልሲ አሰልጣኝ የነበረው ደግሞ ይሄው አሁን የኮቬንትሪ ሲቲ አሰልጣኝ የሆነው ፍራንክ ላምፓርድ ነበረ። አሁን ሁለቱ አሰልጣኞች በአዲስ መልክ በአዲስ መንፈስ ሊገናኙ ነው። ዛሬ በዚህ እጅግ ሰፊና ጥልቅ ፕሮግራማችን አርሴናል ከመጀመሪያው እስከ 38ኛው ሳምንት የሚያደርጋቸውን ወሳኝ መርሃ ግብሮች፣ የጨዋታዎቹን ታክቲካዊ ክብደት፣ ቡድኑ ካለው የእረፍት ጊዜ አንጻር ምን አይነት ብልጫ ሊኖረው እንደሚችል እና በዝውውር ገበያው ምን ማጠናከርና ማሻሻል እንዳለበት በጥልቅ ታክቲካዊ ትንተና እንመለከታለን። ከዛ ውጪ ደግሞ በዓለም ዋንጫ ወርልድ ካፕና በዝውውር ገበያው ዙሪያ አዳዲስ የወጡ መረጃዎችን ስለ ኒኮ ዊሊያምስ፣ ጀርሚ ሞንጋም፣ ብራድሊ ባርኮላ፣ አዩብ ቡአዲ እና ሞርጋን ሮጀርስ ጉዳይ በሰፊው እንተነትናለን። ወደ ዝርዝር ትንታኔያችን ከመሄዳችን በፊት ግን ለእናንተ የምንሰጠው አንድ ትልቅ ጥያቄ አለን። ከኤበርቺ ኢዜ እና ከሞርጋን ሮጀርስ ዝውውር ጋር በተያያዘ ሁለቱም ተጫዋቾች በግራ መስመር አጥቂነትና በ10 ቁጥር ቦታ ላይ መጫወት የሚችሉ የእንግሊዝ ብሔራዊ ቡድን አባላት ናቸው። ለአርሴናል ቤት ቀጣይ ጊዜያት ማን የበለጠ አስፈላጊና የዋንጫ ማቆያ ጥራት ያለው ተጫዋች ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አሁኑኑ ያስፍሩልን። ይህንን ቪዲዮ ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር ትንታኔያችን እንገባለን። በአሁኑ ሰዓት መላው የዓለም እግር ኳስ ማህበረሰብ አይኑን በዓለም ዋንጫ ወርልድ ካፕ ላይ ጥሏል። ይህ ታላቅ ውድድር በተጫዋቾች አካላዊና ስነ ልቦናዊ ብቃት ላይ የሚያሳድረው ተጽዕኖ ከፍተኛ መሆኑ ይታወቃል። ሆኖም ግን የውስጥ መረጃዎች እንደሚያሳዩት የዓለም ዋንጫ ወርልድ ካፕ ማዕበል እንዳለቀ ተጫዋቾች በቀጥታ ወደ ክለብ ስራቸውና ወደ አዲሱ የፕሪሚየር ሊግ የውድድር ዘመን መመለሳቸው የማይቀር ነው። የአርሴናል አዲሱን የ2026/27 መርሃ ግብር ስንመለከት ቡድኑ የመጀመሪያዎቹ 5 ጨዋታዎች በጣም በጥንቃቄ መጋፈጥ እንዳለበት ታክቲካዊ ሁኔታዎች ያስገድዱታል። የፕሪሚየር ሊጉ ሻምፒዮን አርሴናል አዲስ ካደገው ኮቬንትሪ ሲቲ ጋር የሚያደርገው ፍልሚያ ታሪክን ማስታወሻ ነው። ሁለቱ ቡድኖች በፕሪሚየር ሊግ መክፈቻው ላይ የተገናኙት አንድ ጊዜ ብቻ ሲሆን እሱም በ1993 እስከ 94 የውድድር ዘመን በሃይበሪ ስቴዲየም ነበረ። በወቅቱ ኮቬንትሪ ሲቲ በሚኪ ኩዊን 3 ግቦች አርሴናል 3-0 አሸንፈውት እንደነበር ይታወሳል። አሁን ግን አሰልጣኝ ሚካኤል አርቴታ በታክቲክ የበሰለ ኳሊቲው እየተገነባ ስብስብ ስላለው ጨዋታውን አሸናፊነት ለመጀመር ሙሉ እድል አለው። በአዲስ አራጊ ቡድኖች ላይ የፕሪሚየር ሊግ ሻምፒዮኖች ያላቸው ታሪክ ሁልጊዜም የበላይነት የሚያሳይ በመሆኑ አርሴናል ይህንን ጨዋታ ተቆጣጥሮ ለመጨረስ ይገባል። ፍራንክ ላምፓርድ ቡድኑን በመከላከል ብሎክ አደራጅቶ በፈጣን መልሶ ማጥቃት ሊፈትን ቢችልም አርሴናል የሜዳውን ስፋት በመጠቀም ኳስን በፍጥነት በማንሸርሸር የመስመር ላይ ብልጫዎችን በመጠቀም የመክፈቻውን 3 ነጥብ ያሳካል ተብሎ ይጠበቃል። ይህ ጨዋታ ለቡድኑ የስነ ልቦና የበላይነት እጅግ ወሳኝ ነው። የመጀመሪያው ትልቅ ታክቲካዊ ፈተና ነው። ቪላ ፓርክ ሁልጊዜም ለትልልቅ ክለቦች አስቸጋሪ ሜዳ ነው። አስቶን ቪላ በሜዳው እጅግ ጠንካራና የደጋፊ እገዛ ያለው ክለብ ነው። ይበልጥ ጨዋታውን ትኩረት የሚስብ የሚያደርገው አርሴናል በአሁኑ ሰዓት በከፍተኛ ደረጃ እየፈለገው ያለው የሞርጋን ሮጀርስ ዝውውርን ከተጠናቀቀ ተጫዋቹ የቀድሞ ክለቡን በአርሴናል መለያ የሚገጥምበት ሌላ አነጋጋሪ አጋጣሚ ይፈጠራል። በታክቲክ ረገድ አስቶን ቪላ በፈጣን ሽግግሮችና በጠባብ የመከላከል መስመር እንዲሁም ከመስመር ወደ መሃል በሚደረጉ ፈጣን
ፈጣን ቅብብሎች የሚታወቅ በመሆኑ ሚካኤል አርቴታ በመስመር አጥቂዎች ላይ ከፍተኛ ታክቲካዊ ብቃትን ይፈልጋል። የአርሴናል ተከላካዮች የቪላን ፈጣን የመልሶ ማጥቃት አደጋ ለመቀልበስ ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። የለንደን ደርቢ በሴፕቴምበር ወር መጀመሪያ ላይ ይከናወናል። አዲሱ የቼልሲ አሰልጣኝ ባቢ አሎንሶ ከአሰልጣኝ ሚካኤል አርቴታ ጋር የሚያደርጉት የታክቲክ ፍልሚያ የዓመቱ ወሳኝ ጨዋታ ሊሆን ይችላል። ባቢ አሎንሶ ይዞት የሚመጣውን የኳስ ቁጥጥር የበላይነትና የጨዋታ ፍጥነት ለመስበር አርሴናል በአማካይ ስፍራው ላይ ፍጹም ጉልበት፣ ታክቲካዊ ንቃትና ቴክኒክ ያስፈልገዋል። ይህ የለንደን ደርቢ በመጀመሪያዎቹ ሳምንታት መደረጉ ሁለቱም ቡድኖች ገና ሳይደራጁ የሚፈትን በመሆኑ ስህተትን በትንሹ የሰራ ቡድን ያሸንፋል። የመጀመሪያዎቹ 3 ጨዋታዎች ላይ ሁለቱ አስቶን ቪላና ቼልሲ በጣም ፈታኝ በመሆናቸው ቡድኑ ከወዲሁ በጥራት መገንባት አለበት። ሰንደርላንድና ብራይተን ከቼልሲ ጨዋታ በኋላ አርሴናል ከሜዳ ውጪ በስታዲየም ኦፍ ላይት ሰንደርላንድን ይገጥማል። ባለፈው የውድድር ዘመን ሰንደርላንድ በሜዳው አርሴናልን 2-2 በሆነ ውጤት ነጥብ አስጥሎት ዋንጫውን ሊያጣ የሚችልበት ትልቅ ስጋት ፈጥሮ ነበር። ያኔ ሊያንድሮ ትሮሳርድ ግብ አስቆጥሮ አርሴናል ቢመራም በመጨረሻው ደቂቃ ላይ የሰንደርላንድ ግብ ተቆጥሮ ነጥብ ተጋርቷል። ይህንን ጨዋታ ለመበቀልና ነጥብ ላለመጣል ከፍተኛ ጥንቃቄ ያስፈልጋል። በአምስተኛው ሳምንት ደግሞ የብራይተን ጨዋታ ይጠበቃል። ብራይተን ሁልጊዜም በኳስ ቁጥጥር ላይ የተመሰረተ ማራኪ እግር ኳስ የሚጫወት ቡድን በመሆኑ አርሴናል ከፍተኛ የማጥቃት ጫና በመጠቀም የብራይተንን የመከላከል መስመር ማወቅ ይኖርበታል። ታዋቂው የቀድሞ እግር ኳስ ተጫዋች ፖል ሜርሰን ስለ አርሴናል ሲናገር እኔ ጠንካራ ስሜት አለኝ። ሚካኤል አርቴታ የገነባው ቡድን ኳሊቲው አሁንም በስኳድ ውስጥ አለ። አሁን ታርጌት ያደረጓቸው ጥቂት የዝውውር ስሞች ካጠናቀቁ አርሴናል በድጋሚ የፕሪሚየር ሊግ ሻምፒዮን ይሆናል ሲል ፍጹም እምነቱን ገልጿል። ውድ የቪቫ ስፖርት ቤተሰቦች የመጀመሪያዎቹ 5 ጨዋታዎች የሊጉን መክፈቻ ግስጋሴ የሚወስኑ ቢሆንም የዋንጫ አሸናፊነት ጉዞ እውነተኛ መልክ የሚይዘው ግን በታህሳስ ወር በሚካሄደው የፌስቲቫል ፒሪየድ እና በሊጉ ማጠቃለያ የመጨረሻ ሳምንታት ላይ ነው። አርሴናል የፕሪሚየር ሊግ ሻምፒዮንነቱን ለማስጠበቅ በእነዚህ ወራት እጅግ ጥልቅ የሆነ የአስተላለፍ ስርዓት ሊኖረው ይገባል። በኖቬምበር ወር ላይ አርሴናል በኤሚሬትስ ስቴዲየም ትልቁን ተቀናቃኙን ማንቸስተር ሲቲን ያስተናግዳል። ይህ ጨዋታ በ6 ነጥብ ፍልሚያ የሚቆጠርና የአሰልጣኞችን የክህሎት የበላይነት የሚፈትን ታላቅ ፍልሚያ ነው። ሚካኤል አርቴታ በኳስ ቁጥጥርና በከፍተኛ ጫና ላይ የተመሰረተውን የሲቲን ታክቲክ ለመስበር በመሃል አማካይ ላይ ፍጹም ጥንካሬ ይፈልጋል። በዲሴምበር መጨረሻ ላይ የሚደረገው የማንቸስተር ዩናይትድ ጨዋታና በቦክሲንግ ዴይ ከክርስቲያን ፓላስ ጋር በሴልኸርስት ፓርክ የሚደረገው ፍልሚያ በተጫዋቾች ላይ ከፍተኛ የአካል ድካም የሚያመጣ በመሆኑ በዓለም ዋንጫ ወርልድ ካፕ ላይ ተሳትፈው የሚመለሱ ተጫዋቾች ላይ የአካል ብቃት መውረድ እንዳይከሰት ትልቅ ጥንቃቄ ያስፈልጋል። ሊድስ ዩናይትድ፣ ኖቲንግሃም ፎረስት፣ ኤቨርተን እነዚህ 3 ጨዋታዎች ከሊጉ ላለመውረድ ከሚፋለሙ ቡድኖች ጋር ሊሆኑ ስለሚችሉ ቡድኖቹ ያላቸውን የነጥብ ጉጉት ልክ ለዋንጫ እንደሚጫወት ክለብ ከባድ ያደርጋቸዋል። በተለይ ኤቨርተን በአካላዊ ጥንካሬና በረጅም ኳሶች የሚጫወት በመሆኑ የአርሴናል ተከላካዮች በአየር ላይ ኳሶች ጠንካራ መሆን አለባቸው። የመጨረሻውን ጨዋታ በራስ ሜዳ እና ደጋፊ ፊት ማድረግ ትልቅ እድል ቢሆንም ብራይተን በኤሚሬትስ ስቴዲየም የመጨረሻው ጨዋታ በራስ ሜዳና ደጋፊ ፊት ማድረግ ትልቅ እድል ቢሆንም ብራይተን ታክቲካዊ ተለዋዋጭነት ያለው ክለብ በመሆኑ እስከ መጨረሻው ደቂቃ ድረስ ትኩረትን ማቆየት የግድ ይላል። አሁን ደግሞ መላው የአርሴናል ደጋፊ በከፍተኛ ጉጉት ወደሚጠብቀው የገቢ ዝውውር መረጃዎች እንለፍ። የወቅቱ ሻምፒዮን ስብስብ ጥራት ያለው ቢሆንም አዲስ ደምና ልዩ ክህሎት ያላቸው ተጫዋቾችን ማምጣት የሊጉን ዋንጫ ክብሮ ለማቆየት መሰረታዊ ጉዳይ ነው። በአሁኑ ሰዓት በአሰልጣኝ ሚካኤል አርቴታ ዝርዝር ውስጥ በአንደኛ ደረጃ የተቀመጠው ተጫዋች የአስቶን ቪላው የክንፍ መስመር አጥቂ ሞርጋን ሮጀርስ ነው። አርቴታ ከተጫዋቹ ወኪል ጋር ቀጥታ ንግግር ለማድረግ ፍላጎት አሳይቷል። ተጫዋቹ በሜዳ ላይ ያለው ፈጣን ውሳኔ የመስጠት ብቃት፣ ድሪብሊንግ እና ወደ መሃል ሰብሮ በመግባት ግብ የማስቆጠር ክህሎት አርሰናል በግራ መስመር ላይ የነበረበትን የአጥቂ ክፍተት ሙሉ በሙሉ ይደፍነዋል። በጣም ታማኝ የአርሰናል የውስጥ ምንጮች በትዊተር ገጻቸው እንደገለጹት ሞርጋን ሮጀርስ ራሱ ወደ ኤሚሬትስ ስቴዲየም ለመምጣት እና በሻምፒዮንስ ሊግ በትልቅ ደረጃ ለመጫወት ዝግጁነቱን አሳይቷል። ሆኖም ግን አስቶን ቪላ ተጫዋቹን በቀላሉ ለመልቀቅ አይፈልግም። ክለቡ በአሁኑ ሰዓት በፋይናንሻል ፌር ፕሌይ ገደበና የገንዘብ እጥረት ስለሌለበት ለተጫዋቹ የሚጠይቀው መነሻ ዋጋ ከ80 ሚሊዮን ፓውንድ ይጀምራል። የስፖርት ዳይሬክተሩ አንድሪያ ቤርታ ይህን ዝውውር በፍጥነት ለመጨረስ ከፍተኛ የድርድር ስራዎችን መስራት ይጠበቅበታል። በሌላ በኩል በአማራጭነት የተያዘው የፓሪስ ሰን ዠርሜን ወጣት ብራድሊ ባርኮላ ጉዳይም ትኩስ ነው። ባርኮላ በፈረንሳይ ቤት ቋሚ ተጫዋች የመሆንና የቡድኑ ዋና የፊት መስመር መሪ የመሆን ታላቅ ማረጋገጫ ከአሰልጣኝ ሉዊስ ኤንሪኬ ይፈልጋል። ይህ ካልሆነ ግን አዲስ ውል እንደማይፈርም
ፍንጭ ሰጥቷል። ፒኤስጂ ተጫዋቹን በነጻ ከሚያወጣው በዚህ ክረምት እስከ 100 ሚሊዮን ፓውንድ በሚደርስ ታላቅ የዝውውር ሂሳብ ሊሸጠው ይችላል። ባርኮላ ወደ አርሰናል ከመጣ ለቡድኑ ፈጣን ሽግግር ትልቅ አቅም ይጨምራል። በተቃራኒው ደግሞ አርሰናል ደጋፊዎች ትንሽ ተስፋ አስቆራጭ መረጃ አለን። ለረጅም ጊዜ ሲፈለግ የነበረው ስፔናዊው የክንፍ አጥቂ ኒኮ ዊሊያምስ ለአትሌቲክ ቢልባኦ ያለውን ፍቅር በድጋሚ ገልጿል። ኒኮ ዊሊያም በሰጠው መግለጫ በአትሌቲክ ቢልባኦ ሕይወቱን ሙሉ ለመቆየት እንደሚፈልግና ለ10 ዓመት የፈረመውን ውል እንደሚያከብር ተናግሯል። ይህ ማለት አርሰናል በሱ ላይ የነበረውን ተስፋ ሙሉ በሙሉ መቁረጥ አለበት። ነገር ግን ክለቡ ወጣት ተሰጥኦችን የማደን ስራውን አላቆመም። የጀርሚ ሞንጋ ዝውውር የመጀመሪያው ጥያቄ ውድቅ ቢደረግም አርሰናል ድርድሩን ለመቀጠል ወስኗል። በተጨማሪም የናፖሊዮን ድንቅ ኮከብ ቪቻ ክቫራትስኬሊያ ያገኘው ድንቁ ስካውተር ማውሪዚዮ ሚሼሊ አሁን ለአርሰናል ሌላ አዲስ ድንቅ ወጣት ጠቁሟል። አሁንም የ17 ዓመቱ ጆርጂያዊው አንድሪያ ባርቲሼሊ ነው። ይህ ታዳጊ ልክ እንደ ማርቲን ኦዴጋርድ ጠባብ ቦታዎች ላይ ኳስን የማሰራጨትና የመከላከል መስመሮችን የመሰንጠቅ ልዩ የታክቲክ ኳሊቲ ያለው አርሰናል ከወዲሁ የቅድመ ውል ስምምነት ለማድረግ እየተንቀሳቀሰ ይገኛል። ክለቦቻችን አዳዲስና ድንቅ ተጫዋቾችን ወደ ኤምሬት ስቴዲየም ለማምጣት የክለቡ የፋይናንስ ሚዛን መጠበቅ እንዳለበት ግልጽ ነው። ስለዚህ አርሰናል በዚህ ክረምት ጥራት ላይ ያተኮረ ስራ ለመስራትና አዳዲስ ተጫዋቾችን ለመተካት ጥቂት ነባር ስሞችን ለመሸጥ ውሳኔ ላይ ደርሷል። የውጭ ዝውውር መረጃዎችን በዝርዝር እንመልከት። በአሁኑ ሰዓት በስፋት እየተነገረ የሚገኘው መረጃ እንደሚያመለክተው የ30 ዓመቱ ቤልጂየማዊ የክንፍ አጥቂ ሊያንድሮ ትሮሳርድ ከክለቡ ለመልቀቅ በጣም ተቃርቧል። ትሮሳርድ ባለፈው የውድድር ዘመን በ31 የፕሪሚየር ሊግ ትልቅ ጨዋታዎች ላይ ተሳትፎ 6 ግቦችና 6 አሲስቶችን በማድረግ ለቡድኑ የራሱን አስተዋጽኦ አበርክቷል። ነገር ግን ለዘንድሮ የሊግ ድልና ቡድኑ ለሚፈልገው ፍጹም የበላይነት ይህ በቂ ሆኖ አልተገኘም። አሁን ላይ ለትሮሳርድ ከቱርኩ ክለብ ከቤሺክታሽ ጋር የሚደረገው ድርድር በጥሩና በመጨረሻ ደረጃ ላይ ደርሷል። የዝውውር ዋጋውም 20 ሚሊዮን ፓውንድ አካባቢ እንደሆነ እየተነገረ ይገኛል። ለአትሌቲኮ ማድሪድ፣ ለአስቶን ቪላ፣ ለኒውካስትል ዩናይትድ፣ ለኢንተር ሚላን እና ለጁቬንቱስ ጥያቄዎች ቢቀርቡም ቤሺክታሽ ቀዳሚ ሆኗል። አርሴናል ትሮሳርድን ለመሸጥ የወሰነበት ትልቁ ምክንያት ተጫዋቹ አሁን ላይ ወጣት ባለመሆኑና 30 ዓመት ውስጥ በመግባቱ ከዚህ ሽያጭ የተሻለ ገንዘብ ማግኘት የሚችሉበት የመጀመሪያ ጊዜ አሁን በመሆኑ ነው። ክለቡ በእሱ ምትክ ቢያንስ ጎሎች ላይ 2 ዲጂት ወይም ባለ 2 አሃዝ ግቦችን ማምረት የሚችል ወጣት ፈጣንና ጉልበት ያለው የክንፍ መስመር አጥቂ ማግኘት ይፈልጋል። ለዚህም ነው ሞርጋን ሮጀርስ ቀጣይ በዚህ ቦታ ላይ ሊመጣ የሚችል ዋነኛው ተጫዋች እንደሆነ እየተገለጸ የሚገኘው። ኒውካስትል ዩናይትድ የግራ መስመር ጥቃቱንና የቡድኑን ፍጥነት ለማጠናከር የገብርኤል ማርቲኔሊን ሁኔታ በጥብቅ እየተከታተለ ይገኛል። ማርቲኔሊ ባለፈው የውድድር ዘመን በሊጉ ያስቆጠረው ግብ አነስተኛ በመሆኑና ብቃቱ ላይ የተወሰነ መዋዠቅ በመታየቱ ኒውካስትል ተጫዋቹን ግብ ማግኘት እንደሚችል አስቧል። ባየር ሙኒክን ፍላጎት አሳይተዋል። አርሴናል ለተጫዋቹ ትልቅ የገንዘብ ጥያቄ ካገኘ ዝውውሩን ሊያስብበት ይችላል። በተከላካይ መስመር ላይ የቤን ዋይትም ስምም እየተነሳ ይገኛል። ዩሪያን ቲምበር ከጉዳት ነጻ ሆኖ በቦታው ላይ በተደጋጋሚ የሚሰለፍ ከሆነ የቤን ዋይት የጨዋታ ዕድል ሊቀንስ ይችላል ተብሎ ይገመታል። ሆኖም ግን ቲምበር በዓለም ዋንጫው ወቅት ከኔዘርላንድ ስብስብ ውጪ መደረጉን ተከትሎ አርሴናል ቤን ዋይትን አሳልፎ የመስጠት ዕድሉ እጅግ በጣም የጠበበ ነው ተብሎ ይታመናል። ለአርሴናል 5 ሚሊዮን ፓውንድ ተከፍሎበት የመጣውና እስከ 2028 ረጅም ውል ያለው ስፔናዊ ሁለተኛ ግብ ጠባቂ ኬፓ አሪዛባላጋ ከክለቡ ሊለቅ እንደሚችል መረጃዎች ያመለክታሉ። አሁን ላይ እንደ ኮሞ፣ ቤሺክታሽና ፓናቲናይኮስ ያሉ ክለቦች ተጫዋቹን በቋሚነት ወይም በውሰት ለመውሰድ ፍላጎት አሳይተዋል። የተወደዳችሁ የስፖርት ቤተሰቦቻችን ነገሩን ማራኪ ለማድረግ እስቲ አንድ ትልቅ የታሪክ ማስታወሻ ደግሞ እንመልከት። የቀድሞ የአርሴናል ታላቅ አሰልጣኝ አርሰን ቬንገርና ታዋቂው ካፒቴን ቶኒ አዳምስ ነገሩን መለስ ብለው ሲያስታውሱ በአንድ ወቅት የቼልሲው ሌጀንድ ጆን ቴሪ በአርሰን ቬንገር ታላቅ እይታ ውስጥ ገብቶ ወደ አርሴናል ሊዘዋወር በጣም ተቃርቦ እንደነበር ይፋ አድርጓል። እስቲ በምናባችሁ አስቡት። ጆን ቴሪና ቶኒ አዳምስ በአርሴናል መለያ ተጣምረው የመከላከል መስመሩን ቢመሩት ኖሮ በእንግሊዝ እግር ኳስ ውስጥ ምን አይነት ድንቅ የማይበገርና አስፈሪ የመከላከል ታሪክ ይፈጠር ነበር። እግር ኳስ አንዳንድ ጊዜ እንዲህ አይነት አስገራሚ የነበረ ቢሆንም ታሪኮችን ይይዛል። የተወደዳችሁና የተከበራችሁ የቪቫ ስፖርት ቤተሰቦች ለዕለተ አርብ ያዘጋጀንላችሁና ልዩና ጥልቅ የስፖርት መረጃችን በዚህ ተጠናቋል። አርሴናል አዲሱን የውድድር ዘመን በድል አጠናክሮ ለመቀጠል የሚያደርገው ታክቲካዊ ዝግጅትና የዝውውር እንቅስቃሴዎች እጅግ በጣም አስገራሚ ምዕራፍ ላይ ይገኛል። ሀሳብ አስተያየታችሁን አሁኑኑ በኮሜንት መስጫው ላይ አስፍሩልን። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ፣ ለሌሎች እንዲደርስ ደግሞ ሼር ማድረግ እንዲሁም ለቤተሰቡ አዲስ ከሆናችሁ ፎሎ ማድረግ እንዳትረሱ። አዳዲስ መረጃዎች በየቀኑ በፍጥነት ይደርሳችኋል። የዛሬውን ፕሮግራም በዚህ አበቃ። በቀጣይ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ፍቅርና ሰላም ለእናንተ ይሁን።